ሰላም ጤና ይስጥልን እንዴት ናችሁ ውድ ቻናሌ ቤተሰቦች ዛሬም በአዲስ መረጃ መተናል አብራችሁ እንድትቆዩ በአክብሮት እንጋብዛለን። በተለያዩ ፊልሞችና በበርካታ ማስታወቂያዎች ላይ የተሳተፈችው አርቲስት ሰላም ተስፋዬ ሰሞኑን ባደረገችው ቃለ ምልልስ ያነሳቻቸውን ሐሳቦች እናጋራችኋለን። አብራችሁን ቆዩ። አርቲስት ሰላም ተስፋዬ ከ30 በላይ ፊልሞች ላይ የተሳተፈች ሲሆን ከተሳተፈችባቸው ፊልሞች ውስጥም ጥለፈኝ፣ 97፣ የአራዳ ልጅ፣ ቢሆንስ የመሳሰሉት ተጠቃሽ ናቸው። ወደዚህ ሙያ ለመግባት ያለፈችበትን ነገር ምን እንደሚመስል ለተጠየቀችው ጥያቄም እኔ እዚህ ደረጃ ለመድረስ ያሳለፍኩትን ውጣ ውረድና መሰናክል እጅግ በጣም ብዙ ነው። ብዙ መሰናክሎችን አልፌያለሁ ያለችው አርቲስቷ ከዚህ በኋላ የሚመጡ ወንዶችም ይሁኑ ሴቶች ባለሙያዎች ላይ መደገም አለበት ብዬ አላስብም ብላለች። ሁሉም ነገር እየቀለለ መምጣት አለበት። ግዴታ ትልቅ ደረጃ ለመድረስና አክትረስ ለመሆን ብዙ ውጣ ውረዶችን ማለፍ አለባቸው ብዬ አላምንም ብላለች። ብዙ ውጣ ውረድ ሳይገጥማቸው አርቲስት የሆኑ ሰዎች ጎበዞች አይደሉም ብዬ አላስብም። ሁሉም ሰው የሚሄድበት መንገድ አለው። ዋናው ነገር የምትፈልገውን ነገር ማስቀደም ነው ስትልም ሐሳቧን ገልጻለች። ዝነኝነትና የፍቅር ግንኙነትን አንድ ላይ ማስኬድ ከባድ ሊሆን ይችላል ተብላ ለተጠየቀችው ጥያቄም አዎ ከባድ ነው። ነገር ግን ፌመስ ስለሆንክ ስላልሆንክ ብቻ ሳይሆን በአጠቃላይ ሪሌሽንሺፕ ከባድ ነው። ምክንያቱም ወንዱም ሆነ ሴቷ የተለያየ ማንነት ነው ያላቸው። ሁለቱንም የተለያየ ቤተሰብ ነው የሚያሳድጋቸው። ከተለያየ ማህበረሰብ ክፍል ነው የሚመጡት። በዛ ላይ ለረጅም ጊዜ የኖርክበት የራስ ማንነት አለ። ከዛም ሁለቱ ሰዎች አንድ ላይ መኖር ይጀምራሉ። የተለያየ ሐሳብ፣ የተለያየ አስተዳደግ ያለው ሰው አንድ ላይ መኖር ሲጀምር ደግሞ በጣም ከባድ ነው ስትል ሐሳቧን ገልጻለች። በህይወትሽ እንደ ስህተት ቆጥረሽው ነገር ግን በጣም የተማርሽበት ነገር ምንድነው ተብላ ለተጠየቀችው ጥያቄም ወደዚህ ሙያ ከመጣሁና አንዳንድ ስራዎችን ከሰራው በኋላ ብዙ ኦፖርቹኒቲዎች ገጥመውኛል። እነሱንም ሳልጠቀም ቀርቻለሁ። ልጅነትም አለማስተዋልም ነበር ብላለች። በዛ ላይ ይሄኛውን ስራ በሰራ ያንኛውን ስራዬን ያበላሽብኛል የሚል ፍርሃትም ነበረኝ። ነገር ግን ያንን ማድረጌ አይቆጨኝም፣ ምክንያቱም አሁን ላይ ብዙ ተምሬበታለሁ ትላለች። አሁን ላይ ሆኜ ሳስበው ማድረግ እንደነበረብኝ ስለማስብ አሁን የሚያጋጥሙኝን ኦፖርቹኒቲዎች በሙሉ እንድጠቀም አድርጎኛልም ትላለች። ስለ ትዳሯ ሁኔታና ስለ ፍቅር ህይወቷ በተጠየቀችው ጥያቄ ላይም በሰጠችው ምላሽ የመጀመሪያው የፍቅር ጓደኛዬ የልጅ አባት ነው። የፍቅር ግንኙነት የጀመርነው በ18 ዓመቴ ነበር ያለችው አርቲስቷ ዋናው ፍጻሜው ሲያምር ነው እንጂ ረጅም ዓመት በፍቅር ስለቆየህ የተሳካ ትዳር ይኖርሃል ማለት አይደለም ብላለች። ፍቺ የሚለው ቃል ብዙ ደስ አይለኝም፣ እናም መለያየት በሚለው እንያዘው ስትልም ገልጻለች። ሁሉም ሰው የራሱ የሆነ ገደብ ይኖረዋል። ትዳር አንድ ሰው ብቻ ሳይሆን ሁለቱም ሰዎች የሚሞክሩት ጉዳይ ነው። ከተለያዩም በመለያየታቸው ተጠያቂ የሚሆኑት ሁለቱም ናቸው። እኛም የተለያየ ነው ተጣልተን ሳይሆን ስላልተግባባን ተነጋግረንና ተስማምተን ነው የተለያየ ነው። የልጅ አባትም በጣም ጥሩ ሰው ነው። ከተለያየንም በኋላ በጣም ጥሩ አባት ነው ብላለች። አያይዛም ብዙ ሰዎች ውሳኔዎችን ሲወስኑ ደስታቸውን የሚያጡ እየመሰላቸውና ይህንን ነገር ባጣ እጎዳ ይሆናል በማለት ለውሳኔ ይቸገራሉ። ስለዚህ ደስታችንን ሊያመጣልን የሚችል ነገር ካለ መወሰን አለብን። ለጊዜው ልንጎዳ እንችላለን፣ ነገር ግን ሁሉም ነገር ያልፋል ስትልም ሐሳቧን ጨምራለች። ሰላም ተስፋዬ ስለ ልጇ ስትገልጽም የምትኖርለት ነገር ሲኖር እጅግ በጣም ደስ ይላል። በህይወቴ ብዙ ስራዎችን እንድሰራ ያደረገኝና ህልሜን እንድኖር ያደረገኝ ልጄ ነው። እኔም ልጅ ከመውለዴ በፊት በጣም ግድ የለሽ ነበርኩኝ። የምኖርለት አላማም አልነበረኝም። ዝም ብዬ የምኖር አይነት ሰው ነበርኩ ትላለች። ልጅ ከወለድኩ በኋላ ግን አላማ እንዲኖረኝና የማደርጋቸውን ነገሮች አቅጄ እንደማደርግ የማስበውንም ነገር ለማሳካት ጥግ ድረስ እንድሄድ አድርጎኛል። እናም ልጅ ካለመኖር ወደ መኖር እንድትመጣ ያደርግሃል ብላለች። በመጨረሻም በእድሜ የምትበልጪውን ወንድ ታገቢያለሽ ወይ ተብላ ለተጠየቀችው አነጋጋሪ ጥያቄም እስከ 5 ዓመት ድረስ የምበልጠው ከሆነ ችግር የለውም፣ እድሜው ከእኔ ቢያንስም ችግር የለም ስትል ሐሳቧን ገልጻለች። ከዚህ በመቀጠልም ሰላም ተስፋዬ የሰራችባቸውን ፊልሞች እንጋብዛችኋለን። መልካም ጊዜ።